አዲስ ይሆናል። ከዚህ ሰማይ ሌላ ሰማይ ይመጣል። ከዚህ ምድር ሌላ ምድር ይመጣል። ራእይ መጽሐፍ ላይ ሐዋርያው ዮሐንስ እንደዚህ አለ፣ ጻድቅም ወደፊት ጽድቅ ያድርጋል፣ እርኩስም ወደፊት ይርከሳል፣ ቅዱስም ወደፊት ይቀደሳል። ነገር ግን ለእያንዳንዱ እንደ ሥራው መጠን ይከፍል ዘንድ ዋጋዬ ከኔ ጋር ነው አለ። የእያንዳንዱ ዋጋ ያለው በክርስቶስ እጅ ላይ ነው። ይህ ሰዓት እንደዚህ የሚቀጥል እንዳይመስላችሁ። እንደዚህ እየበላችሁ እየጠጣችሁ እያገባችሁ እየወለዳችሁ የሚኖር እንዳይመስላችሁ። አንድ ቀን አንድ ነገር ይሆናል። ይህ የሚታየው ሰማይ ይቀልጣል። ይህ የሚታየው ምድር ይጠፋል። ሁሉ አዲስ ይሆናል። አዲስ ሰማይና አዲስ ምድር ይመጣል። በዛም ደግሞ የሚነግሰው ክርስቶስ ኢየሱስ ይባላል። በእርሱ ያመኑ ከእርሱ ጋር ለዘላለም ይነግሳሉ። ይህ ደግሞ አይቆይም፣ በቅርብ ይሆናል። እባካችሁ ይህን ድምፅ እየሰማችሁ ያላችሁ በተለያየ ቦታ ያላችሁ የግድ አንተ ወደድክም ጠላህም መምጣቱ አይቀርም። ደግሞ ዋጋህ ያለው በእግዚአብሔር እጅ ላይ ነው። ሰው ለምድራዊ ነገር እየሮጠ ለሀብት እየሮጠ ለመኪና እየሮጠ ዛሬ ለደሞዝ እየሮጠ ሁሉ ነገር እያደረገ በድንገት ከሞተ በኋላ ዋጋውን ከእግዚአብሔር ይቀበላል። መንገድ ኢየሱስ እንደሆነ የእግዚአብሔር ቃል ይናገራል። በዚህ መጽሐፍ ቅዱስ ላይ እውነት አለ። በዚህ መጽሐፍ ቅዱስ ላይ አንጨምርም፣ ደግሞ ከዚህ አንቀንስም። ይህ ሲናገር እንደዚህ ይላል፣ እውነት፣ ሕይወት፣ መንገድ እኔ ነኝ አለ ኢየሱስ። በእኔ በቀር ወደ አብ የሚመጣ የለም አለ። ይህ ማለት ደግሞ እኔ መንገድ ነኝ አለ። በእኔ በኩል ትመጣለህ እንጂ ሸውዴ በማንም በኩል የምትገባው ሰማይ የለም። እግዚአብሔር አብ የሚፈልገው እግዚአብሔር አብ የሚቀበለው በልጁ በክርስቶስ በኩል የመጣውን ነው እንጂ በሌላ በኩል በማንም ብትሄድ ሰማይ መግባት አትችልም። በሰማይ ሁለት ነገር አለ። በክርስቶስ ኢየሱስ ያመኑ የዘላለምን ሕይወት ይወርሳሉ። አይ አላምንም ያሉ ደግሞ በዘላለም እሳት ውስጥ ይሰቃያሉ። ይህ መጽሐፍ ቅዱስ የምናገረው ነው። ወንድሞቼ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነሆ እንደ ምድጃ እሳት የሚነድድ ቀን ይመጣል፣ እርሱም ደግሞ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ቅርንጫፍንና ስርንም አይተውላቸውም ብሎ ይናገራል። የሁሉ ዋጋ የሚከፍል አንድ ቀን አለ። አንድ ቀን እየመጣ ነው። መጽሐፍ ሲናገር እንደዚህ አለ፣ እነሆ ቀኑ ቀርቧል፣ ሌሊቱም አልፏል ብሎ ይናገራል። ይህ ቀን የተባለው የክርስቶስ ኢየሱስ ዳግም ምጽአት ነው። እርሱ ከመጣ በኋላ ድጋሚ ንስሐ መግባት ይከብዳል። እርሱ ከመጣ በኋላ እመለሳለሁ ማለት ይከብዳል። የዚህ ዓለም ገዢ የራሱን ሥራ ከሠራ በኋላ አውሬው የራሱን ሥራ ከሠራ በኋላ በዚህ ምድር ላይ እንደምታውቁት በተለያየ ሚዲያዎችና በተለያየ ነገር ላይ የሚወራው ሁሉ ክርስቶስ ኢየሱስ ዳግም እንደሚመጣ ይናገራል። ይህን ደግሞ እምቢ ብላችሁ አልሰማም ብላችሁ በራሳችሁ የምትመሩ ከሆነ በራሳችሁ ጥበብ፣ በራሳችሁ ዕውቀት፣ ቴክኖሎጂ ባመጣው ነገር በዚህ በቀሪው ነገር የምትመኩ ከሆነ ዋጋ ትከፍላላችሁ። ኢየሱስ ክርስቶስ ሲመጣ ለሁሉ ሰው ዋጋውን ይከፍላል። አሁን የሚመጣው ኢየሱስ እንደገና ሊሞት አይደለም። አሁን የሚመጣው ኢየሱስ እንደገና በመስቀል ሊሰቀል አይደለም። አሁን የሚመጣው ኢየሱስ እንደገና እንደ ድሮ ሊወለድ አይደለም። አሁን የሚመጣው ለእያንዳንዱ የራሱን የሥራውን ዋጋ ሊከፍል ኢየሱስ ክርስቶስ ይመጣል። እንዴት ነህ በዚህ ሰዓት? አሁን እንደዚህ ሆነ እያለ ክርስቶስ ቢመጣ የት ነው የምትገባው? አሁን እንደዚህ ሆነ እያለ አሁን ባለህበት ሕይወት ውስጥ ሆነ እያለ ክርስቶስ ከመጣ የት ነው የምትገባው? መውጊያዬ መግቢያዬ የት ይሆናል? ኢየሱስ ክርስቶስ የእያንዳንዱ ሥራ ሲከፍል ማንም እኔ አላደረኩም ማለት አይቻልም። ኢየሱስ ሲመጣ ዘሪ ምንድነው አይልም፣ ሃይማኖት ምንድነው አይልም፣ የማን ቤተሰብ ነህ አይልም፣ የማን ሀገር ነህ አይልም። ኢየሱስ የእያንዳንዱን ዋጋ ሲከፍል እግዚአብሔር አምላክ በክርስቶስ ኢየሱስ ያሉትን ይቀበላቸዋል። ከእርሱ ውጪ በማንም ሂድ በማንም ና፣ መግቢያም መውጫም የለም። ኢየሱስ ብቻው ነው መንገድ። እርሱ ሲናገር እንደዚህ አለ፣ በዚህ ምድር ብቻ እንዳይደለ በሰማይ ቤት እንዳለ እንደዚህ አለ፣ ልባችሁ አይታወካል፣ በእኔም እመኑ፣ በአባቴም ደግሞ እመኑ። በአባቴም ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እጄም ስፍራ ካዘጋጅሁላችሁ በኋላ እንደገና እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። የሚወስደን ይመጣል፣ ሊያሳርፈን ይመጣል። እንደገና ልሞትና ልሰቃይ ሳይሆን ወደ አባቱ እቅፍ ለማስገባት
እንደገና ከራሱ ጋር ሊያከብረን ኢየሱስ ክርስቶስ በቅርብ ይመጣል። ምናልባት ይሄ ነገር ላንተ መጨረሻ ሊሆን ይችላል። ከዚህ በኋላ ይሄ ቀን ድጋሚ እንደማይመጣ ይህን ደግሞ እድል ላታገኝ ትችላለህ። ቀን ከሰማ በኋላ ማንም ሁን ምንም በክርስቶስ ኢየሱስ ካላመንክ ጊዜው አሁን ነው፣ ሰዓቱ አሁን ነው፣ ወቅቱ አሁን ነው። ለነገ አትቅጠር። ያለው ገንዘብ የሰበሰብከው ነገር ሊያድን አይችልም። ምንም ነገር በአካውንት የሞላው ገንዘብ ከሞት ሊያስመልጥ አይችልም። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔርም ደግሞ ከሙታን እንዳስነሳው በአፍ ብትመሰክር ትድናለህና ይላል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል። የመዳን መንገድ አሁን በኢየሱስ ክርስቶስ ብቻ ሆኗል። የፈለግከው ነገር እያደረክ ሁን ያለውን ሁሉ እየሆንክ አድርግ ያለውን ሁሉ እያደረክ አንድ ቀን በድንገት ከመጣ ወዮሉ ይላል የእግዚአብሔር ቃል ሲናገር። እነሆ በቶሎ ይመጣለሁ አለ፣ ደግሞ በድንገት ይመጣባለሁ አለ፣ እንደ ሌባ ይመጣባለሁ አለ። ባትነቃ ወይንም ነግተ ባትጠብቀኝ ወዮልኝ ይላል። ስለዚህ ወንድሞቼ አንድ ነገር ለመናገር እፈልጋለሁ። ለዛሬ ነገር ለማግኘት ክርስቶስን አትሽጥ። ለዛሬ ነገር ለማግኘት በኢየሱስ ላይ ብዙ ነገር አታድርግ። ኢየሱስ ሰው ብቻ አይደለም፣ ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ብቻ አይደለም፣ ኢየሱስ ደግሞ ፍጹም ሰው ነው። ፍጹም ሰውና ፍጹም አምላክ ነው ኢየሱስ ክርስቶስ። ኢየሱስ ብዙዎች ሌላ ነገር ይላሉ፣ ግን ኢየሱስ የእግዚአብሔር ልጅ የሕይወት ጌታ የሚያድን አምላክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወደዚህ ሲመጣ ዝቅ ብሎ ነው የመጣው። በሬት ላይ ተወልዶ ነው የመጣው። ከቅድስት ድንግል ማርያም ማኅፀን አርፎ በምድር ሁሉ ካሉ ሰዎች እግዚአብሔር ማርያምን አገኛት። በእርሷ በኩል ልጁን ወደዚህ ዓለም ላከ። እርሱ ደግሞ መጥቶ ስለኛ ስለ ሁላችን አንዱ ሞተ። መጽሐፍ ሲናገር እንደዚህ ይላል፣ አንዱ ስለ ሁሉ ሞተ ብሎ ይናገራል። እርሱም ደግሞ ኢየሱስ ክርስቶስ ነው። የሁላችንን ዋጋ ሊከፍል የሁላችንን ሥራ ሊከፍል በመስቀል ላይ እርቃኑን ተሰቅሎ በመስቀል ላይ ብቻውን ሆኖ አባቴ ሆይ ስለምን ተውከኝ እያለ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በመስቀል ላይ የጮኸው ስለኔና ስላንተ ነው። በመስቀል ላይ ዋጋ የከፈለው ስለኔና ስላንተ ነው። ብቻውን የተሰቀለው፣ ብቻውን የሞተው፣ ብቻውን ዋጋ የከፈለው፣ ብቻውን የተቀበረው፣ ብቻውን 3 ቀን የቆየው፣ ብቻውን የተነሳው፣ ብቻውን ወደ እግዚአብሔር አብ የሄደው ደግሞ ብቻውን ወደዚህ ይመለሳል። አሁን ሲመጣ ለሁሉ ሰው ምሕረት ሊያደርግ ሳይሆን በሁሉ ሰው ሊፈርድ ይመጣል። ሰዓቱ ደግሞ ደርሷል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የመዳን ቀን አሁን ነው ይላል። አሁን ነው ይላል። ነገ አይልም፣ የሚቀጥለው ሳምንት አይልም። ይሄን ከሰማ በኋላ ነገ ንስሐ ገባለሁ፣ ነገ እንደዚህ ማድረግ አቆማለሁ አትበል። አሁን ነው ሰዓቱ። አሁን ነው እግዚአብሔር እናንተን የሚፈልገው። አሁን ከሰማችሁ በኋላ ንስሐ ግቡ። በጌታ ካልሆናችሁ በጌታ ሆናችሁ ዘላለማችሁን አሳምሩ። አለበለዚያ ነገ ምሕረት አይኖርም። በዚህ ምድር እንደምትመለከቱት በተለያየ ሀገራት ላይ የመሬት መንቀጥቀጥ አለ። በብዙ ቦታ ላይ ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ፣ ሶዶማዊነት፣ ግብረ ሰዶም ሁሉ ሀገር ሞልቶ ነው ያለው። ይህ ብቻ አይደለም። ኤአይ የሚባል አርቲፊሻል ኢንተለጀንስ የሚለው መጣልና ይሄ ደግሞ ሁሉ ሰውን እየወሰደ ነው። ብዙ ሰው እግዚአብሔርን ትቶ ኤአይ የተከተለ ነው። እግዚአብሔር የፈጠረው ሰው በአምላክ አምሳል የተፈጠረ ሰው አምላኩን ትቶ ወደ ሌላ ነገር እየሮጠና እየሄደ ነው ያለው። ወንድሞቼ እባካችሁ ኢየሱስ ሲባል የሚያስጨንቃችሁ ከሆነ፣ ኢየሱስ ሲባል የሚያስደነግጣችሁ ከሆነ፣ ኢየሱስ ሲባል ሌላ ስም ሲጠራ ደስ ብሏችሁ፣ ሌላ ስም ሲጠራ እሳይ ብሏችሁ፣ ኢየሱስ ከተባለ ደግሞ የሚያስጨንቃችሁ ከሆነ እሱ የሌላ መንፈስ ነው። ኢየሱስ የነፍስም የሥጋም ጌታ ነው። ኢየሱስ ክርስቶስ የሚያድን የዘላለም ሕይወት የሚሰጥ የዘላለም አምላክ ነው። ኢየሱስ ሲባል ከጠላችሁ፣ ሌላ ስም ሲጠራ ደስ ካላችሁ፣ ኢየሱስ ሲባል የሚያስጨንቃችሁ ከሆነ፣ ሌላ ስም ሲጠራ ደግሞ ደስ የሚላችሁ ከሆነ ራሳችሁን ፈትሹ። ኢየሱስ ስለ ሁሉ የሞተ ብቻውን የተሰቀለ የሁሉን ዋጋ ደግሞ ሊከፍል ያለ ለእያንዳንዱ የሥራውን ዋጋ የሚከፍል ኢየሱስ ክርስቶስ ብቻ ነው። አንተ ምንም ብታደርግ፣ ምንም ኃጢአተኛ ብትሆን፣ ምንም ደካማ ብትሆን ከኃጢአቲ ጋር የሚሸከም አምላክ አለ። ከኃጢአቲ ጋር ከበደሊ ጋር ና ይላል፣ እሸከማለሁ ይላል፣ ና ይላል፣ አድንሃለሁ ይላል። ቃሉ ሲናገር እንደዚህ አለ፣
እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ክርስቶስ ኢየሱስ ከኃጢአት ያሳርፋል። ኢየሱስ ክርስቶስ ከአውሬ ያስመልጣል። ኢየሱስ ክርስቶስ ከዓለማዊ ነገር ሁሉ ከሱሳሱስ ኢየሱስ ያስመልጣል። ኑ ወደ ጌታ። ሰዓቱ አሁን ነው፣ ቀኑም ደግሞ አሁን ነው። አሁን ሁሉ ሰው ለጊዜያዊ ነገር፣ ለዓለማዊ ነገር፣ ለሚቀረው ነገር፣ ለዛሬ ለመብላት፣ ለጠዋት ቁርስና ለከሳት ምሳ ደግሞ ማታ ራት ለመብላት ገንዘብ ለማግኘት እግዚአብሔርን የሚያሳዝን ሥራ እየሠራ ነው ሰው ያለው። ወንድሞቼ ከመብል ሕይወታችሁ ይበልጣል። ኢየሱስ ክርስቶስ የነፍስም የሥጋም ጌታ ነው። ኢየሱስ ክርስቶስ ሥጋችሁን ነፍሳችሁን የሚያድን እርሱ ኢየሱስ ብቻ ነው። ማራናታ ብለን ስንናገር ብዙዎች ይጨነቃሉ። ማራናታ ብለን ስንናገር ብዙዎች ይቆጣሉ። መቼ ይመጣል? ማን ይመጣል? ወዴት ይመጣል? እንዴት ይመጣል ይላሉ። እርሱን ደግሞ እርሱ ራሱ ሲመጣ መልስ ይሰጣቸዋል። ክርስቶስ ሲገለጥ የሁሉን ዋጋ የሚከፍለው ሲገለጥ ዋጋቸውን እየከፈለ ምን እንደሆነ፣ ለምን እንደሚመጣ፣ ማን እንደሚመጣ፣ ወዴት እንደሚመጣ፣ ከየት እንደሚመጣ ምናገረው እርሱ ራሱ ኢየሱስ ነው። ስለዚህ ወንድሞቼ ቀኑ ቀርቧል፣ ሰዓቱ አልቋል። ሁሉም ነገር እንደዚህ አይቀጥልም። አንድ ቀን ያበቃል ሁሉም ነገር። ይሄ ነገር ብቻ አይደለም፣ ዛሬ የምታዩት ነገር ብቻ አይደለም። ለልብሳችሁ፣ ለጫማችሁ፣ ለሆዳችሁ፣ ለምግባችሁ የምታደርጉት ነገር ሁሉ ቀሪ ነው። እርሱ ብቻ አይደለም። ይህም ሰማይ አላፊ ነው፣ ይህም ምድር ጠፊ ነው። ሁሉም ነገር እንደ ጨርቅ ይጠቀለላል። ሁሉ አዲስ ይሆናል። ከዚህ ሰማይ ሌላ ሰማይ ይመጣል፣ ከዚህ ምድር ሌላ ምድር ይመጣል። እነሆ ሁሉን አዲስ አደርጋለሁ ያለ የእግዚአብሔር ቃል ሲናገር ሁሉ አዲስ ይሆናል። ሁሉ ክርስቶስ ኢየሱስ ሲገለጥ ውብ ይሆናል። በዛ ቦታ የሚነግሰው ኢየሱስ ክርስቶስ ነው። እርሱ በሚነግስበት ቦታ ከእርሱ ጋር ለዘላለም ለመኖር አሁን ከኛ የሚጠበቀው ነገር ቢኖር በእርሱ ማመን ብቻ ነው። ሰው ክርስቶስን አምኖ መዳን ካልቻለ፣ ሰው በክርስቶስ ኢየሱስ ካላመነ፣ ሰው በክርስቶስ ኢየሱስ አምኖ ካልዳነ በሌላ በማንም ወደ እግዚአብሔር የምንደርስበት ቦታ የለም። አሁን አንዳንድ ሰዎች ይፈራሉ። እኔ ወደ ጌታ ከተመለስኩ፣ ክርስቶስን ከተቀበልኩ አባቴ ይቆጠኛል፣ እናቴ ትቆጠኛለች፣ ቤተሰብ እንደዚህ ነው ይላል። ሰው ማንም ስላንተ የሚጠየቅ ሌላ ሰው የለም። በእግዚአብሔር ፊት ስለ ራስህ የምትጠየቀው አንተ ብቻ ነህ። አባት በራሱ ሥራ ነው፣ እናት በራሱ ሥራ ናት። ማንም ሰው የሚጠየቀው በራሱ ሥራ ነው እንጂ ስላንተ የሚጠየቅ ማንም የለም። በሠራኸው ሥራ የምትጠየቀው አንተ ነህ። ስላንተ አባቴ አይቀጣም፣ ስላንቺ እናትሽ አትቀጣም። የሁሉን ዋጋ የሚከፍለው ክርስቶስ ሲመጣ የሁሉን ለእያንዳንዱ ሰው ይከፍላል። ዋጋይን ከእግዚአብሔር ታገኛለህ። ዋጋሽን ከእግዚአብሔር ታገኛለሽ። ስለዚህ ለማንም አትፍራ፣ ለማንም አትፍሪ። ሕይወትሽ ያንቺ ነው፣ ሕይወት ያንተ ነው። በክርስቶስ ኢየሱስ አምኔ ካልዳንክ አባቴ እንደዚህ ይለኛል፣ እናቴ እንዲህ ትለኛለች፣ እፈራለሁ፣ አባቴ ያባረኛል ምናምን ብለህ ለምድራዊ ነገር አትጨነቅ። በሰማይ በእሳት ከምትቃጠል፣ በሰማይ ለዘላለም በእሳት ውስጥ ከምትቃጠል አባቴ ብክድ ይሻላል። በሰማይ በእሳት ለዘላለም ከምትሰቃይ እናትሽ ብትክጂው ይሻልሻል። ስለዚህ ሕይወታችሁን አሁን አስመልጡ። ቀኑ ዛሬ ነው። የመዳን ቀን ደግሞ አሁን ነው። አሁን ካልዳናችሁ፣ አሁን በክርስቶስ ኢየሱስ አምናችሁ ካልተመለሳችሁ ነገ ክፉ ነው። እግዚአብሔር ቃል ሲናገር እንደዚህ ይላል፣ ቀኖች ክፎች ናቸውና ዘመኑን ዋጁ ብሎ ይናገራል። ስለዚህ በየቀኑ እየሆነ ያለው ነገር አሳሳቢና አስጨናቂ ነው። መቼም ደስ የሚል ቀን ይመጣል ብላችሁ አታስቡ። ከዚህ በኋላ መቼም ደስ የሚል ቀን አይመጣም። ከዚህ በኋላ እፎ የሚያስብል ቀን አይመጣም። ከዚህ በኋላ የሚያስጨንቅ ዘመን ይመጣል። ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ ለልጁ ጢሞቴዎስ ሲናገር ጢሞቴዎስ ላይ 3ኛ ቁጥር ላይ ምዕራፍ ላይ እንደዚህ አለ፣ እነሆ አለ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እርሱን እወቅ አለ። ሰዎች ራሳቸውን የሚወዱ፣ ሰዎች ገንዘብን የሚወዱ፣ ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ፣ የአምልኮ መልክ ያላቸው ኃይሉን ግን የካዱ ይሆናሉ። ለገንዘብ የሚሮጡ ይሆናሉ፣ ለሀብት የሚሮጡ ይሆናሉ፣ ከእግዚአብሔር ይልቅ ለዛሬ ደስታ የሚቸኩሉ ይሆናሉ ይላል እግዚአብሔር ቃል ሲናገር። ወንድሞቼ ዛሬ የምታገኘው ገንዘብ ሕይወትን ሊያስመልጥ አይችልም። በቢሊዮን የሚቆጠር ብር ቢኖር እንኳ ከእሳት አታመልጥም። ከእሳት ማምለጥ የምትችለው በአንዱ በእግዚአብሔር ልጅ በክርስቶስ በማመን ብቻ ነው።
መጽሐፍ ሲናገር እንደዚህ ይላል፣ በእርሱ የሚያምን አለ በዘላለም በሕይወት እንዲኖር እንጂ በእርሱ የሚያምን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ይናገራል። በእርሱ የሚያምን አያፍርም። በኢየሱስ ክርስቶስ የሚያምን አያፍርም። ነገር ግን በእግዚአብሔር የማያምን በእግዚአብሔር ልጅ በክርስቶስ የማያምን ካለ በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። በዚህ ምድር ላይ እያለ ተፈርዶበታል። በእግዚአብሔር ልጅ በአንዱ የማያምን ሰው ብሎ እግዚአብሔር ቃል ይናገራል። ምንም ቁንጅና፣ ምንም ውበት፣ ምንም ሀብት፣ ምንም ቤትና ቢላ፣ በብዙ የሚቆጠር መኪና ለነፍሳችሁ ዋስትና ሊሆን አይችልም። ምንም ነገር ሊያድናችሁ አይችልም። መንገድ አንድ ነው። እግዚአብሔር ቃል ሲናገር እንደዚህ አለ፣ መዳን በሌላ በማንም የለም አለ። እንድንበት የተሰጠ ስም ከሰማይ በታች ሌላ የለምና እርሱ አንድ ስም ነው፣ እርሱም ኢየሱስ ነው። ተጨማሪ ሌላ ከየት ነው ያመጣኸው? ኢየሱስ ብቻ ያድናል ሲባል ሌላ ስም ከየት አመጣ? ተጨማሪ ከየት አመጣ? የማን ነው የተናገረው? በሐዋርያቶች መካከል ኢየሱስን ብቻ እንጂ ሌላ የሰበከ ማን ነው? ጳውሎስ ቢባል፣ ጴጥሮስ ቢባል፣ ዮሐንስ፣ ሉቃስ፣ ማርቆስ፣ ማቴዎስ ቢባል ማንም ቢሆን ክርስቶስን ብቻ ሰበኩ እንጂ ተጨማሪ የሰበከ ማንም የለም። በዚህ መጽሐፍ ቅዱስ ውስጥ ጳውሎስ አለ፣ ሐዋርያቶች አሉ፣ ነቢያቶች አሉ፣ ጳውሎስ፣ ማርቆስ ሁሉ አሉ፣ ኤልያስ፣ ኤልሳ፣ ሙሴ አለ። ነገር ግን ይሄ መጽሐፍ የሚናገረው ስለ እነሱ አይደለም፣ ስለ ክርስቶስ ኢየሱስ ብቻ ነው። መጽሐፍ የሚናገረው የሞተውን የተነሳውን በአብ ቀኝ ያለውን ድጋሚ ሊመጣ ያለውን ክርስቶስ ኢየሱስን ብቻ ይናገራል። ከእርሱ ውጪ የሰማኸው ነገር ካለ በመጽሐፍ ቅዱስ ላይ የሌለ ነገር ነው። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ የሚናገረው ክርስቶስ ኢየሱስን ብቻ ነው። አይ እምቢ አልሰማም፣ ክርስቶስን አልቀበልም ካልክ ዛሬ ዋጋ የለም፣ ግን ዋጋ ከሰማይ ትቀበላለህ። እርሱ ሲመጣ የእያንዳንዱ ሰው ዋጋ የሚከፍለው እርሱ ሲገለጥ ይከፍላልና። ወንድሞቼ ማንም ሰው በእግዚአብሔር ፊት ልጅ ነው። ማንም ሰው በእግዚአብሔር ፊት እንደ ሕፃን ነው። አንድ ነገር ልንገራችሁ፣ አያታችሁ በሕይወታችሁ ብኖር አያታችሁም ለእግዚአብሔር ልጅ ነው፣ አንተም ለእግዚአብሔር ልጅ ነህ። አባቴ በሕይወት ካለ ለአባቴ አንተ በሥጋዊ ልጅ ነህ። ነገር ግን አባቴም ለእግዚአብሔር ልጅ ነው፣ አንተም ለእግዚአብሔር ልጅ ነህ። እግዚአብሔር የልጅ ልጄ ብሎ አይጠራም። እግዚአብሔር ሁሉንም ይሄ የአጎቴ ልጅ ብሎ አይጠራም። እግዚአብሔር ፊት ሁሉም ልጅ ነው፣ ሁሉም ደግሞ ሕፃን ነው። በእግዚአብሔር ፊት እኔ ጠንካራ ነኝ፣ እኔ እንደዚህ ነኝ ብሎ በእግዚአብሔር ፊት የሚኮራ ማንም የለም። ይህን ስናገር የሚያስጨንቃችሁ፣ ይህን ስናገር የምትቆጡ ሰዎች ካላችሁ ራሳችሁን ፈትሹ። ኢየሱስ የሞተላችሁ ሲጠራ፣ ኢየሱስ የተሰቀለላችሁ ሲጠራ፣ ኢየሱስ ክርስቶስ በመስቀል ብቻውን ዋጋ የከፈለው ሲጠራ፣ ክርስቶስ እርቃን ተሰቅሎ በመስቀል ላይ ተፈጸመ ያለው እርሱ ሲጠራ የሚያስጨንቃችሁ ከሆነ ራሳችሁን ፈትሹ። ኢየሱስ የሞተላችሁ እርሱ ጌታችሁ ነው። ከዚህ በላይ የሚወዳችሁ ማንም የለም። ከሞተላችሁ በላይ ከተሰቀለላችሁ በላይ ዋጋ ከከፈለላችሁ በላይ የሚወዳችሁ ማንም የለም። ማንም ቢኖር እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋር ይሞታለሁ፣ ሞት እንኳ አይለየኝም የሚል ሰው አንድ ነገር ስትታመም ይረሳሃል፣ አላውቅም ይላል። ከዛ ስትመጣ መንገድ ቀይሶ ይሄዳል። ሰው ነው፣ ይከዳል። ነገር ግን የእግዚአብሔር ቃል ሲናገር እንደዚህ ይላል። ሮሜ መጽሐፍ ላይ ጳውሎስ እንደዚህ አለ፣ ስለ ጻድቅ ሰው የሚሞት ስለ ቸር ሰው የሚሞት ምናልባት ተፈልጎ በጭንቅ ይገኝ ይሆናል። ነገር ግን እኛ ገና ደካሞች ሆነን ሳለን ኃጢአተኞች ሆነን ሳለን ክርስቶስ ለእኛ ስል ሞተ ይላል። ይሄ ደግሞ ከፍቅሮች ሁሉ በላይ ፍቅር ነው። ወንድሞቼ የሞተልህ ያለ ምድራዊ ሥጋ የለበሰውን የሞተልሽ ያለሽ ሥጋ የለበሰውን እርሱ እንደዚህ ነው ብለህ አታሞጋግስ። እርሱ ብቻ ነው የሚመጣው፣ እርሱ ብቻ ነው የሚነግሰው። የጌቶች ሁሉ ጌታ፣ የነገሥታት ሁሉ ንጉሥ፣ ዳግም ሊመጣ ያለው የተሰቀለው የሞተው ዳግም የሚመለሰው ኢየሱስ ነው። ደግሞ ይመለሳል። እርሱም በቅርብ ነው፣ አይቆይም። ሰዓቱ አልቋል፣ ዘመኑ አልቋል። መቼ እንደሆነ አናውቅም። ነገር ግን ክርስቶስ እንደዚህ አለ፣ ከመምጣቴ በፊት እንዲህ ይሆናል ብሎ ያወጀው ያ አዋጁ የተፈጸመ ነው ያለው። እንደዚህ ያለ ክርስቶስ ከመምጣቴ በፊት አለ፣ ብዙዎች በስሜ ይመጣሉ፣ እኔ ኢየሱስ ነኝ እያሉ ይመጣሉ፣ እኔ ጌታ ነኝ እያሉ ይመጣሉ። እነርሱ ግን ሐሰተኞች ናቸው። ነገር ግን ዳግም ምጽአት ገና ነው፣ አትጨነቁ አለ። ከዛ በኋላ በብዙ ቦታ
በብዙ ሀገር ላይ የመሬት መንቀጥቀጥ ይሆናል፣ ውጊያ ይሆናል። ጦርና የጦርን ወሬ ተሰሙ ዘንድ አላችሁ። በተለያየ ከተማ ራብ ይሆናል፣ ቸነፈር ይሆናል፣ ሞት ይሆናል፣ ውጊያ ይሆናል። ይህ ሁሉ ደግሞ የምጣር መጀመሪያ ናቸው ብሎ ይናገራል። ከዛ በኋላ ደግሞ ክርስቶስ ሲመጣ በአራቱ ማዕዘን መላእክቶቹ ሲገለጡ መለከት ሲነፋ በአራቱ ማዕዘን ሁሉ ብርሃን እየበራ ክርስቶስ በደመና ላይ በክብር ኢየሱስ ይመጣል። እንደ ድሮ ይመጣል ብለህ እንዳታስብ። እንደ ድሮ ተሰቃይቶ ተወልዶ ሰው ሆኖ ሥጋ ለብሶ ሊሞት ይመጣል ብለህ እንዳታስብ። አሁን ሲመጣል ሊፈርድ ነው የሚመጣው። የራስህን ዋጋ ይኸው እንካ፣ ይሄ ያንቺ ነው እንካ እያለ ለእያንዳንዱ ሰው ሊከፍል ኢየሱስ ይመጣል። አሁን ኢየሱስ ይመጣል ሲባል ብዙ ሰዎች ይመጣል ከተባለ ዛሬ ስንት ሺህ ዓመት ነው። ነገር ግን አሁንም አይመጣም ብሎ ተስፋ ይቆርጣሉ፣ ደግሞ ተስፋንም ያስቆርጣሉ። ነገር ግን መምጣቱ አንድ ቀን ነው። ኢየሱስ ሲናገር ራእይ መጽሐፍ ላይ እንደዚህ አለ፣ እነሆ እንደ ሌባ ይመጣብሃለሁ አለ። እንደ ሌባ ሳትነቃ እበላለሁ እያልክ፣ እጠጣለሁ እያልክ፣ እገዛለሁ እያልክ፣ አገባለሁ፣ እወልዳለሁ፣ ልጆች ይኖሩኛል፣ አሁን ዲግሪ ጨርሻለሁ፣ ማስትሬት አለ፣ ማስትሬት ጨርሻለሁ፣ ዶክትሬት አለ እያልክ ምድራዊ ነገር ብቻ እያሰብክ ሳለ በድንገት ክርስቶስ ከች ካለ ወዮልህ። በድንገት ክርስቶስ ከች ካለ አንተ ሳታስብ እሱ ከመጣ ወዮልህ። ስለዚህ ሰዓቱ አልቋል፣ ቀኑም ቀርቧል። ኢየሱስ ሊገለጥ ነው። ሁሉ ነገር እያለቀ ነው። በምድር ላይ የሰራችሁትን ሥራ በሰማይ ዋጋ ትቀበላላችሁ። ማንም ሰው ለመዳን ብሎ የሚሰራው ሥራ ሰውን አያድንም። በሥራ የሚጸድቅ ማንም የለም፣ በሥራም ደግሞ የሚድን ማንም የለም። ድሆችን ብትመግብ ያለኝ ነገር ሁሉ ሽጠ ለድሆች ብትሰጥ እንኳ ምንም አይጠቅምም። ሰው መዳን የሚችለው በክርስቶስ ኢየሱስ ካመነ ብቻ ነው። ስለዚህ ወንድሞቼ ይሄን ነገር አስባችሁ ከእግዚአብሔር ጋር ታረቁ፣ ንስሐም ግቡ፣ ወደ እግዚአብሔርም ተመለሱ። ሰዓቱ አልቋል። እንደዚህ በብዙ ገንዘብ ታጅበ፣ በብዙ ዝና ታጅበ፣ በብዙ ሞገስ ታጅበ ሰው ሁሉ ጎበዝ እያለ ላንተ ቢያጨበጭብልህ አንቺ እኮ ጎበዝ ነሽ፣ አንተ እኮ ጎበዝ ነህ፣ በርታ፣ ቀጥል የሚል ካለ ደግሞ አንተም ኃጢአትን እየሰራ ላንተ ሁሉ ጊዜ ሚሳካልህ ከሆነ ሁሉ ጊዜ እየበደልክ እግዚአብሔርን ነገር ግን ሚሳካልህ ከሆነ ሚመቺ ከሆነ ሰይጣን አንተን እያሳደገ ነው፣ ለአውሬ እያሳደገ ነው። ስለዚህ አሁኑኑ አውቀ ተመለስ፣ ከእግዚአብሔር ጋር ታረቅ። እምቢ ካልክ ነገ ዋጋ ትከፍላለህ። ጌታ ኢየሱስ አትመጣም ወይ? የደማልኝ ጎንህን አንተን ለማየት አይኖች ሻቱ ቶሎ ናለኝ ኢየሱስ ናዝሬቱ። ካንተ ጋር ልዋል ካንተ ጋር ልደር እንደ ዮሐንስ በደረት ስር ደስታ የምለው ትልቁ እርካታዬ አንተ ያለህበት ስኖር ነው ጌታዬ። በሌለህበት ከማገኝ ድሎት ምድረ በዳ ላይ ካንተ ጋር ልሰንበት። አንተን የማየት ናፍቆት ገባብኝ እንደ ጓጓ ሆይ መች ይቀራለሁኝ።